ሰላም ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ፣ ሃሎ ይበሉ፣ ይማሩ። እሺ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እንደተለመደው ሁልጊዜ የምንጠቀማቸውን የእንግሊዘኛ ንግግሮች እንዴት በቀላል መንገድ መናገር ሆነ መጻፍ ማንበብ እንደምንችል የምናይበትን ትምህርት ወይም ቪዲዮ ነው ይዤላችሁ የመጣው ማለት ነው። እንደተለመደው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እንዴት እናንብበው እንዴት ማንበብ እንደምንችልና እንዴት ትርጉሙን ማወቅ እንችላለን የሚለውን በደንብ እናያለን ማለት ነው። በድጋሚ አብራችሁን ቆዩ ማለት ነው። ኦኬ እንግዲህ የመጀመሪያው ምን ብለን እናነባዋለን? ኤስኤች ሁለቱም ተነባቢ ናቸው በአንድ ላይ። ከዛች ያለች በአንድ ላይ ምን ብለን እናነባቸው? ሺ ብለን እናነባታለን ማለት ነው። ከዛ ኤስን ኤዝ ቲኤን እንደ ቶ አይደለም፣ እንደ ቴ ሳይሆን የምናነበው እንደምን ነው? እንደ ቶ። ስለዚህ ኤልን እንደ ል ስናነበው ቶል። ሽ እዝ ቶል። ምን ማለት ነው? እሷ ረጅም ነች ለማለት ሺ ኢዝ ቶል እንላለን ማለት ነው። ሺ ማለት እንደምናውቀው እሷ ማለት ነው። ቶል ማለት ደግሞ ረጅም። ስለዚህ እሷ ረጅም ነች ለማለት በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ ይሄኛውስ ምን ይላል? ደብሊው ኢን በአንድ ላይ ዊ ብለን እናነባዋለን። ደብሊው ኢን እንደ ዊ፣ ኤል አይን እንደ ላይ፣ ኤል አይን በአንድ ላይ ላይ፣ ኬ ኢን በአንድ ላይ እንደ ክ ስናነባው ላይክ፣ ፒ አይን እንደ ፒ፣ እዚህ ጋር ዳብል ዜድ አሉ። እነሱም በአንድ ድምጽ የምናነባቸው ብያቸዋለሁ። አንድ ድምጽ ነው ያላቸው። ስለዚህ ከማን ጋር ነው የምናነባው? ተነባቢ ከአናባቢ ጋር ነው አይደለ? ስለዚህ ዜድ ኤን በአንድ ላይ እንደዛ እናነባዋለን። ስናነባው ፒዛ፣ ዊ ላይክ ፒዛ። ምን ማለት ነው? ፒዛ እወዳለሁ። ይቅርታ እዚህ ጋር ፒዛ እወዳለሁ ሳይሆን ፒዛ ይወዳሉ ለማለት ነው። እዚህ ጋር ፒዛ እወዳለሁ አይደለም፣ ዊ ስለሆነ እነሱ ነው። ስለዚህ እነሱ ናቸው ፒዛ የሚወዱት ማለት ነው። ስለዚህ ዊ ላይክ ፒዛ ስንል ፒዛ እንወዳለን ብላችሁ አስተካክሉልኝ ማለት ነው። እዚህ ጋር እወዳለሁ ነው ያልኩት፣ ለራስ ነው የምንጠቀመው። አይ ላይክ ፒዛ ብንል ፒዛ እወዳለሁ እንል ነበር። ግን እዚህ ጋር ዊ ማለት እኛ ስለሆነ ስለዚህ ምንድነው ማለት የነበረብን? ዊ ላይክ ፒዛ ስንል ፒዛ እንወዳለን ለማለት ነበረ። እዚህ ጋር ፒዛ እንወዳለን ብላችሁ አስተካክሉልኝ ማለት ነው። ኦኬ ይሄኛውስ ምን ይላል? አይ ኤልኦን እንደ ላ፣ ቪኢን እንደ ቭ ላቭ፣ ኤምዩን እንደ ሙ፣ ኤስአይን እንደ ሲን እንደ ክ ስናነባው ሙዚክ። አይ ላቭ ሙዚክ ምን ማለት ነው? ሙዚቃ ወዳለሁ ለማለት አይ ላቭ ሙዚክ እንዳለን ላቭ ማለት መውደድ እንደማለት፣ ሙዚክ ደግሞ ሙዚቃ። ስለዚህ ሙዚቃ ወዳለሁ ለማለት በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ ይሄኛውስ ምን ይላል? ቲኤችኢን በአንድ ላይ ሁሌ የምናነበው ምን ብለን ነው? ዘ ቢዩን እንደ ባ እንደ ቡ አይደለም የምናነበው እንደ ባ። ኤስን እንደ ስ ስናነበው ባስ። አይኤስን በአንድ ላይ እዝ። ኤልኤን እንደ ላ አይደለም የምናነበው ምክንያቱም እዚህ ጋር ሁለት አናባቢ ነው ያለ ከቃሉ ሁለት አናባቢ ስላለ፣ ስለዚህ ኤን እንደ ኤ ነው የምናነባት ማለት ነው። ሎንግ ድምጽ ነው ያላት ወይም ረጅም ድምጽ። ስለዚህ እንደ አ የምናነበው ሌላ አናባቢ ባይኖር እዚህ ጋር ኢ ባትኖር እንደ ላ እናነባት ነበር። ግን ሁለት አናባቢ ካለው ኤን ኤ ብለን ነው ማንበብ እንጂ እንደ አ እናነባትም ማለት ነው። ሌሎችንም እንደዚሁ ማለት ነው። ስለዚህ ኤልኤን እንደ ሌ እናነባለን። ቲኤን እንደ ት ስናነበው ሌት ዘባስ እዝ ሌት ምን ማለት ነው? ባሱ ዘገየ፣ ቆየ፣ አረፈደ ለማለት ዘባሲዝ ሌት እንላለን ማለት ነው። ያ ይሄኛውስ ምን ይላል? እዚህ ጋር ዳብሊው ኢን በአንድ ላይ ዊ፣ ኤን እንደ አ፣ አር ኤን እንደ ር ስናነባው አር፣ ኤፍን እንደ ፍ፣ አር አይን እንደ ሪ፣ ኤንን እንደ ን፣ ዲን እንደ ድ፣ ኤስን እንደ ስ ስናነባው ፍሬንድስ ዊ አር ፍሬንድስ
ዊ አር ፍሬንድስ ምን ማለት ነው? ጓደኛሞች ነን። ጓደኛሞች ነን ለማለት ዊ አር ፍሬንድስ እንላለን ማለት ነው። እንግዲህ ዊ ማለት እኛ ማለት ነው። አር ማለት ደግሞ ነን ናቸው እንደማለት እንጠቀማለን። ፍሬንድስ ማለት ደግሞ ምንድን ነው? ጓደኛሞች። ስለዚህ ጓደኛሞች ነን ስንል ዊ አር ፍሬንድስ እንላለን ማለት ነው። ጓደኛሞች ነን። ያ ይሄኛውስ ምን ይላል? ኤች ኢን ባንድ ላይ እንደ ሂ፣ ኤች ኢን ባንድ ላይ ሂ፣ ኤል አይን እንደ ላይ፣ ኬ ኢን እንደ ክ፣ ኤስን እንደ ስ፣ ላይክስ፣ ቲ ኢን እንደ ቲ፣ ቲ ኢን እንደ ቲ። ይሄን አናነበው ማለት ነው የመጀመሪያውን ስላነበብን። ስለዚህ ቲ ብለን እናነበዋለን። ሂ ላይክስ ቲ ስንል ምንድነው? እሱ ሻይ ይወዳል። እሱ ሻይ ይወዳል። ሂ እንደምናውቀው እሱ፣ ላይክ ማለት ደግሞ መውደድ፣ ቲ ማለት ደግሞ ሻይ። ስለዚህ እሱ ሻይ ይወዳል ስንል ሂ ላይክስ ቲ። ሺ ብንል ደግሞ እሷ ብንል ደግሞ ሺ እንልና እዚህ ጋር መቀየር ሽን ማለት ነው። ኦኬ ወደዚህኛው ስንሄድ ምን ይላል? አይቲን ሁሌ የምናነበው ኤት፣ አይኤስን ኤዝ፣ ኦኤንን እንደ ኦን፣ ኤምኤን እንደ ሚ። ኢትዝ ኦን ሚ፣ ኢትዝ ኦን ሚ ምን ማለት ነው? ከኔ ጋ ነው፣ ከኔ ጋ ነው ለማለት ኢትዝ ኦን ሚ እንላለን ማለት ነው። እንግዲህ ኢትዝ ስንል ነው እያለን ነው። ኦን ማለት ደግሞ ላይ ማለት ነው። ሚ እኔ ጋ የሚለው ጋ ማለት ነው። ጋ እንደ ማለት ነው፣ ወይም እኔ ጋ እንዳያያዥ ነው። ስለዚህ እኔ ላይ ነው ወይም እኔ ጋ ነው ለማለት ኢትዝ ኦን ሚ እንላለን ማለት ነው። ያ ይሄኛውስ ምን ይላል? ኤም ዋይን ባንድ ላይ ማይ፣ ኤም ዋይን ባንድ ላይ ማይ። ከዛ ኪው ኢን፣ ኪው ዩን እንደ ኪው ባንድ ላይ ኪው ብለን ነው የምናነበው ማለት ነው። ኪው ኤንን እንደ ን ስናነበው ኪውን እንዴት ነው ያነበብነው? ኤም ዋይን እንደ ማይ። ከዛ ዳብሊው እሱ ኪው ዩ ኤን ባንድ ላይ ኪው ብለን ነው የምናነበው ማለት ነው። ኪው ኤንን እንደ ን ኪውን፣ ኤንን እንደ ን ማለት ነው። ኪውን የሚል ድምጽ አለው ማለት ነው። ኤ ሳይለንት ናቸው ማለት ነው። ስለዚህ ማይ ኪውን ስንድምን ማለት ነው? የኔ ንግስት ለማለት ማይ ኪውን። ማይ እንደምናውቀው የኔ አይደለ፣ ኪውን ማለት ደግሞ ንግስት ማለት ነው። ስለዚህ የኔ ንግስት ስንል ማይ ኪውን እንላለን ማለት ነው። ኦኬ ይሄኛውስ በተመሳሳይ ኤም ዋይን ማይ፣ ኬ አይን ባንድ ላይ ኪ፣ ኤንን እንደ ን፣ ጂን እንደ ግ ስናነበው ኪንግ፣ ማይ ኪንግ የኔ ንጉስ ለማለት ማይ ኪንግ እንላለን ማለት ነው። ማይ ኪንግ ማለት እንግዲህ ንጉስ፣ ማይ እንደምናውቀው የኔ ንጉስ እንላለን። ኦኬ ይሄኛውስ ምን ይላል? ኤም ዋይን እንደ ማይ፣ ኤልኦን እንደ ላ፣ ቪኢን እንደ ቭ ስናነበው ላቭ፣ ሙሉ ስናነበው ማይ ላቭ የኔ ፍቅር። ኦኬ ይሄኛውስ ምን ይላል? ኤም ዋይንም አሁን ማይ ብለን አነበብን። ከዛ ዲኢን እንደ ዲ፣ አርን እንደ ረ። ማን አላነበብኩም እዚህ ጋር ኤን፣ ምክንያቱም ሁለት አናባቢ ናቸው። የመጀመሪያው ነው የምናነብ ብያችኋለሁ፣ ሁሌም እነግራችኋለሁ። ኢን አንብበን ኤን ስለማናነብ ዲኢን እንደ ዲ፣ አርን እንደ ረ ስናነበው ዲር፣ ማይ ዲር የኔ ውድ ለማለት በዚህ መልኩ መግለጽ እንችላለን። ዲር ማለት እንግዲህ ውድ ማለት ነው። ማይ ማለት የኔ፣ ስለዚህ የኔ ውድ። ኦኬ ወደ ቀጣዩና ወደ መጨረሻው ስንሄድ ምን ይላል? ማይ ኤችኤን እንደ ሄ፣ ኤችኢን እንደ ሄ፣ አርኦን እንደ ሮ፣ ሄሮ፣ ማይ ሄሮ የኔ ጀግና ስንል ማይ ሄሮ እንላለን ማለት ነው። ሄሮ ማለት ጀግና ማለት ነው። ማይ ማለት ደግሞ የኔ። ስለዚህ ማይ ሄሮ ስንል የኔ ጀግና እያለን ነው ማለት ነው። ኦኬ እንደዚህ እያደረግን በቀላሉ የእንግሊዝኛ ክህሎታችን ማዳበር እንችላለን ማለት ነው። መጻፍም ሆነ ማንበብ፣ መናገር በዚህ መልኩ እንደዚህ አይነቶችን ነገር በደንብ ካጠናችሁ ወይም ከተከታተላችሁ በእርግጠኝነት ሆኜ የምነግራችሁ ምንድን ነው አሪፍ ለውጥ እንደምታገኙበት ነው። ምክንያቱም እኛ ሁሌ የምንለቃቸው ቪዲዮች እንደዚህ ሁሌ የምንጠቀማቸው የእንግሊዝኛ ንግግሮችን ስለሆነ እናንተም እነዚህን እያሰፋችሁ እያያችሁ በዚህ መልኩ ብትረዱ አሪፍ ለውጥ ታገኛላችሁ ማለት ነው። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ